እንዴት ናችሁ የሉሉ ማር ፋሚሊዎች? እንግዲህ በፓርት 4 ላይፍ ኤክስፒሪየንስ የተገናኝተናል። እንኳን ወደ ቻናላችን መጣችሁ። ሰብስክራይብ እያደረጋችሁ ብዙ በኦቲዝም ጥላ ስር ላሉ እናቶች፣ ቤተሰቦች ቢደርስ ደስ ይለኛል። ምክንያቱም እኔ ያለቀስኩትን እንባ አንድ እናት እንኳን ማዳም ብችል በሚል ነው። ያው ከባለፈው የቀጠለ ታሪክ ነው የምነግራችሁ። ያው መጣን አደርን። በቃ ጧ ያለ እንቅልፍ ነው የወሰደኝ ማለት ነው። ከዛ ምንድን ነው ያደረኩት? መሬት እንትን ደጅ ሲጠርጉ ሰማሁ ማለት ነው። ከዛ አይተኙም እንደ ያልኩኝ ለካ 17 ቀን ሙሉ ያልተኛኋት እንቅልፍ አስባችሁታል። ቤት እንኳን ስንቀይር እኮ እንቅልፍ አይወስደንም አይደለም፣ ሀገር ቀይረን ይቅርና ማለት ነው። አይደለም እንደዚህ አይነት ልጆች። እኔ እኮ ኳሲል እንኳን እነቃለሁ የምል ሴትዮ ለካ ጧ ብለን ያደርነው ሶስታችን። ከዛ አይተኙም እንዴ ይላሉ፣ የሆነ ነገር ያበጥራሉ፣ ከዛ ደጅ ይጠርጋሉ። እንዴ ምን ሆነው? ለካስ ነግቷል። እዛ በሩን ክፍት አደርገዋለሁ፣ እልል ያለ ፀሐይ ረብሰ ወልድ ብዬ ተነሳን። ከዛ ያው ኦቲዝም ሴንተሩን አሳዩኝ፣ ሄደን ያው ጀመሩ ማለት ነው ትምህርት። ሁለቱም ትምህርታቸውን ጀመሩ። ያው ማርዬ በጣም ኃይለኛ ናት ብያቸዋለሁ። ትዕዛዝ መቀበል የሚባል ነገር አትወድም። እራሷ ከፈለገች ቁጭ ትላለች። እኔ ቁጭ በይ ተነሺ ምናምን የሚላት ሰው አትፈልግም። አለበለዚያ ወይ በጣም ትናከሳለች ወይ በጣም ትቆናጠጣለች። በጣም ማለት በጣም ሃይፐር ናት። ያለችውና ያለችው ነው ሲጀመር እንጂ ማንንም ሰው አትሰማምም። ኮንታክትም ብዙ የላትም። በዛ ሁሉ መሀል ምንድነው ማረጋት? ያው ስልክ ሰጥቼ አረጋጋት ነበር እና ከዛ ምን ላይ ሰሩባት መሰላችሁ? በጣም ረጅም ሰዓት ቁጭ ማለትን፣ አንብቦ መጻፍን፣ ከዛ ቢዚ ማድረግ ጀመሩ። በቃ ረጅም ሰዓት እንድትጽፍ ከነሱ እንኳን ካሏት ውጪ መጻፍ ይሰጣታል። ያንን መጽሐፍ ማንበብ፣ ከዛ በኋላ መጽሐፉን በእንግሊዝኛ፣ በፈረንሳይኛ፣ በኦሮምኛ መተርጎም ምናምን ራሷን ቢዚ ያስደረጓት እና ይሄ ቢበላችሁ አስገደዳችኋት አትበላም። መገደድ አትፈልግም በአጠቃላይ። ከዛ ምንድን ነው ያደረጉት? ምሳ ሌሎቹን ልጆች ሲበሉ ቢ አይሏት እና በራሷ ሰዓት ማለት ታወጣና ምሳ እቃዋን ትይዝና አሉ እየገለ ማሩዬ ምሳ በላሽ? አልበላሁም። ቢ እሺ ማሩዬ ቢ የኔ ቆንጆ ቢ ራሷን በራሷ ነው አሉ እያቆለጳጰሰች የምትበላው። ምክንያቱም መገደድ ስለማትፈልግ እነሱ አይጫናትም። ኦልሬዲ እንደዚህ አይነት ቦታ ላይ የሚሰሩ ሰዎች ያውቁታል የእኛን ልጆች ባህሪ። ስለዚህ እነሱ የማይፈልጉትን ሳይሆን በሚፈልጉት ነገር እየተኩ ነው የሚሄድላቸው። እና ህዳር 21 ጀመረች ትምህርት፣ ጳጉሜ 3 ተመረቀች። በጣም ሰርተውባታል የእውነት። እኔ ሁሌም የምመሰክረው ማለት ነው። እዚህ ጋር ዛሬ ቁጭ ብላ ለመረጋጋቷ፣ ቁጭ ብላ እኔን ስራ ለማገዝ፣ ትምህርቷ ላይ ጎበዝ ለመሆኗ፣ እኔ ሰርቼ ወጥቼ ለመግባቴ ቤተ ኦቲዝም ሴንተር በእኔ ህይወት ላይ የጣለው አሻራ በጣም ትልቅ ነው። ምክንያቱም በዛ ሰዓት እንግዲህ ሰማይ ምድር ነው የዞረብኝ። በጣም ብዙ ቦታ ላይ በጣም ብዙ ሚዲያዎች ደውያለሁ። በቃ ወዲያው የሚሳካልኝ መስሎኝ ማለት ነው። እና ብዙ ሚዲያዎች ላይ ብደውልም ያው ከ2 ዓመት በኋላ እንባዬ ከደረቀ በኋላ ነው ደግሞ የደወሉልኝ። እና ኦልሬዲ ከኔ የባሰ ብዙ ሰዎችም ስላሉ ያን ነገር አልተጠቀምኩበትም። እና በጣም ብዙ ነው የሰሩባት የእውነት። በጣም ኃይለኛ ነበረች እንዳልኳችሁ። ከዛ ተመረቀች ጳጉሜ 3 ማለት ነው። እንግዲህ ህዳር 21 የጀመረችው እስከ ጳጉሜ 3 ብዙ እነዚህ እንትን ነው ይሄ የህይወት ዘይቤ ክህሎት የሚባል አለ አይደለ? ስንኖር ዴይ ቱ ዴይ የሚያጋጥሙን ቻሌንጆችን፣ ትዕዛዝ መቀበልን፣ ራስ ይሄ ምንድን ነው የሚባለው ራስ መግዛትን፣ ራስ መጠበቅን። ለምሳሌ ጠዋት ተነስቶ ፊት መታጠብን፣ ከዛ ከፊት በኋላ እጅ መታጠብን፣ ከዛ ሽንት ቤት ከሄዱ በኋላ ሲታጠቡ መታጠብን እና እነዚህ አይነት ነገሮች ላይ በጣም ሰሩባት። ከዛ ረጅም ሰዓት ቁጭ ማለትን፣ ትዕዛዝ መቀበልን። ምክንያቱም ነን ስቶፕ ሲሆን ያው ሲስተም ውስጥ ይገባሉ ልጆቹ እና እነዛ ላይ ተሰራባት። ተመረቀች። ከተመረቀች በኋላ ለካስ ከኦቲዝም ሴንተርም ሲወጡ ደግሞ እዳ ነው። ማነው የሚቀበለው? እንግዲህ ነግራቸዋለሁ። ጎበዝ ተማሪ ናት። ግን ያው
ቦታ አለ ስንል አዎ ይሉኝና ኬጂ 1 ሰርተፍኬቷን ከዛ ኬጂ 2 ሳለ ምናምን ብለው ልክ የኬጂ 3 ያው ዲያግኖስ የተደረገችበት ወጥቼ ሰጣቸው። ወይ እኔ እኮ አሁን የሆነች ልጅ መጣሁ ብላ ብር ልታመጣ ነው ሄደችው። እስቲ እሷ ካልመጣች እንሞክራለን፣ እንደውልሻለን፣ ስልክሽን አስቀምጭና ሂጂ ነው የሚሉኝ። በጣም ብዙ ትምህርት ቤት ነው የጠየኩት፣ በጣም ብዙ ማለት ነው። በቃ የኦቲዝም ሴንተር ወረቀት አይፈልጉም ሲጀመር። ከዛ ምንድን ነው ያደረግነው? እኔ በቃ ኢንቫይሮንመንቱን እስከምትለማመድ እኔ ያለው ማለት ጀመርኩኝ። በቃ እኔ ያለሁኝ ከተለማመደች በኋላ እቀራለሁ። አይቻልም አሉ እና ከባድ ፈተና ነበር ያኔ። የእውነት ነው የምላችሁ፣ ድጋሚ ያለቀስኩበት ጊዜ ነበር ማለት። ብዙ ጊዜ ያው ብዙዎቻችን እንደዚህ ነገር ሲሰጠን ለኔ አሁን ሲገባኝ እኔ እግዚአብሔር እንድኖርለት ስለፈለገ ነው። ኢቭን አንዳቸው ብቻ እንኳን ቢሆኑ እኔ ይሄን ያህል ቁጭ ብዬ እዚህ ጋር ማስተምር ሰው አልሆንም ነበር። እና ሁላችንም የኑሮ ቀዳዳችንን ለመድፈን ነበር የምንሮጠው። በራሳችን ዓለም በራሳችን ስሜት የምንጓዝን ሰዎች ነው በቃ ከት የሚያደርጉ። ለምን? እግዚአብሔር እንዳንጠፋበት ስለሚፈልግ ምክንያቶችን ይሰጠናል። እግዚአብሔር መጥፎ ነገርን ያመጣል ወይ ያለችኝ አንዷ ማለት ነው። አይ እግዚአብሔር መጥፎ ነገር አያመጣም። መጥፎ ነገሮች ሲመጡ ግን ዝም ይላል። ለምን? ከነዛ ነገሮች እንድንማር ስለሚፈልግ። እኔ ነገራቸው የቄራ ልጅ ነኝ አልፈራም እል ነበረ እና ከእብድ ጋር ሁሉ መደባደብ ነበርኩኝ። ብዙ ቻሌንጆችን የተጋፈጥኩ ምንም አይነት ህይወት የማያስፈራኝ ዛሬን የሚያሻግረኝ ከሆነ በኮንፊደንስ እዛ ቦታ ላይ በቆም ማንም ምንም ቢል ለእኔ ሴንስ የማይኖረኝ ሴት ነበርኩና ለካስ እግዚአብሔር ያ የሞተልኝ የተሰቀለልኝ እንደዛ የተገረፈልኝ አምላኬ ለካስ እንድጠፋበት አይፈልግም። እኔ አረብ ሀገር ሰርቻለሁ ብያቸዋለሁ እና ያንን ቻሌንጅ አውቀዋለሁ፣ ቋንቋውን አውቀዋለሁ፣ ስራውን አውቀዋለሁ። ስለዚህ በእንደዚህ አይነት ኑሮ ኢትዮጵያ ውስጥ እኖራለሁ ብዬ አስቤ አላውቅም። ምክንያቱም ወይ ለእናቴ ወይ ለእህቴ ሰጥቼ እሄዳለሁ በሚል ሀሳብ ነበረኝ እና ያ ሀሳብ እንኳን እንዳይኖረኝ ያደረገው እግዚአብሔር ነው። ምክንያቱም ያለ እኔ ማንም ሊችላቸው የማይችል ልጆች ነው የሰጠኝ። ይሄን ደግሞ ያደረገበት እግዚአብሔር እኔ እንድኖር ስለፈለገ ነው። እኔ የምራመዳትን እርምጃ እያንዳንዷን እርምጃ እየተጠነቀቅኩኝ እንድራመድ፣ ጠዋት ማታ ስሙን ሳላነሳ እንዳልውል፣ ለሰው ሳይሆን ለእሱ አደራ እንድሰጥ መብርሃኑ የእናቴ ሆይ ነው። እናቴ ታውቂ የለ ወላዲት አምላክ ታውቂ የለ ሁሌ ላለሁኝ እቺ ምድር አይደለም ለኔ ለፈጣሪዋም አልሆነችም አይደል እንዴ? እቺ ምድር እኮ ለእመቤታችን እንኳን አይደለም እኔ ከአዲስ አበባ አዳማ ይቀርና መብርሃን እንኳን ጌታን ይሄን ሁሉ ሰማይና ምድር የፈጠረ አምላክን እንኳን ከሀገር ሀገር ሄዳ የለ እንዴ? በቃ ለራሴ የማጽናናባቸው ቃላቶች ብዙ ናቸው። ይሄ ህይወት ባይመጣ ኖሮ ግን ያው ሌሎች ቃላቶች ነበር፣ ዓለማዊ ቃላቶች ነበር ተጠቀሚ ነበረውና እግዚአብሔር እንዳልጠፋበት ስለፈለገ ነው በሚል ያስኩት። ያው እግዚአብሔር ይመስገን አሁንም ለዛ ነው በእውነት ነው የምላችሁና መጨረሻ ላይ አንድ ትምህርት ቤት መዘገቡልኝ። እግዚአብሔር ይስጣት እውነት በጣም መልካም ሴት፣ በጣም ሴንስ አድርጋ ማለት ነው። በጣም አዝና ነው እና ይዣት ነበር የሄድኩት። እዛ በቃ ይሄን እንግሊዘኛዋን እያወራች እያነበበች ምናምን ስትገባ ስታያት አሳዘነቻት። ሲጀመር መርጠሽ አይደለም፣ ልጆቹም እኮ እኛ መርጠናቸውም አይደለም፣ እነሱም እኮ የከሌ ልጅ ልሁን ብለው አይደለም፣ እነሱም ኦቲስቲክስ ልጅ ልሁን ብለው መርጠው አይደለም የተሰጣቸው። እግዚአብሔር ግን ሲሰጥ አይሳሳትም፣ ሲያደርጋቸውም አይሳሳትም። ለእኔ በመስጠቱ አልተሳሳትም። ለእኔ እንደውም ትክክለኛ የመኖሪያ ምክንያቶቼ ናቸው እግዚአብሔርን። እና ገኒ የኦቲዝም ሴንተር ባለቤት ናት። እንዳታስመዘግቢያት አለችኝ ደውላ። አጋጣሚ ውጭ ሀገር ነበረች። ይሄን ሁሉ እንትን እየዞርኩኝ ስጠይቅ አይ ገኒ እንደዚህ የሆነ ትምህርት ቤት እኮ አግኝቼ አስመዘገብኩ። ነው አይሆንም አለች። ብቻ በብዙ ትግል፣ በብዙ ውጣ ውረድ፣ በብዙ ፈተና፣ በብዙ መመላለስ ለማርዬ ትምህርት ቤት ከወይዘሮ አዜብ ጋር ሴቶችና ህጻናት ባለሙያ ነበረች እዚህ አዳማ ላይ። ከእሷ ጋር አንድ ላይ በመሆን በትምህርት ቢሮ በኩል ተደርጎ ገባች ትምህርት ቤት። አንደኛ ክፍል ገባች። ያው የሴንተሩ ላይ ያሉ ሞግዚቶች እየተፈራረቁ
ኢንቫይሮንመንቱን እስከምትለምድ ድረስ አብረዋት ሆኑ። ምክንያቱም የለመደችውን ፊት ማጣት አትፈልግም። ከለመደችው ከሴንተር ነው የወጣችው። ስለዚህ ያኛውን ግቢውን ገና ዞር አይታ ጨርሳ ነው ከዛ በኋላ ክፍሏ መቀመጥ የምትችለው። ይህንን አመላቸውን ስለሚያውቁ አብረዋት በጣም ለረጅም ጊዜ ያው ሞግዚት እየመደበችላት በጣም ረጅም በጣም ረድታኛለች። የእውነት ነው የምላችሁ። እና ብቻ ቀናቶች አለፉ፣ እግዚአብሔር ይመስገን። በጣም ኃይለኛ ናት። እንዲነኳት አትፈልግ። በቃ ቢዚነት ይፈልጋሉ ያልኳችሁ ለዛ ነው። አሁን ማርዬ ልክ አስተማሪ ሲገባ ቁጭ ትላለች፣ ትጽፋለች፣ ታሳርማለች፣ ከዛ መውጣት ትፈልጋለች። መጽሐፍ ደግሞ ካልፈለገች እንደዚህ እያነበበች መልሱን እዛው እየሰራች ታልፋለች ማለት ነው። እና የነሱ ዓለም አሁን ብዙዎቻችን ያልገባን የነሱ ዓለም የራሳቸው ዓለም ነው። ማወቁን ይፈልጉታል። ለሌላ ሰው ማሳወቅ ግን ሴንስ ማለት ምንም ሴንስ አይኖራቸው። አወቃችሁ ተብለው እንዲጨበጨብላችሁ ሳይሆን እነሱ ካወቁት በቂ ነው ብለው ነው የሚያስቡት። እና ወደዛ ሲስተም ለማስገባት ይከብዳል። እና ከዛ ምንድን ያደረጉት አንድ አስተማሪ ጋር ተጣላች ተባለ ማለት ነው። ቁጭ በይና ጻፊ ያላት እሷ ቆማ እያነበበች ነው። እና ቁጭ በይ ሲላት እምብየው ቁጭ በይ እምብየው። ከዛ በቃ በጣም አለቀሰች ሲቆጣት ማለት ነው። ከዛ በቃ ይሄ በጣም ክፍታፍ ነበረች። እና ከዛ በኋላ ያው ስፔሻሊ መሆኗን አላወቀም። በነገራችን ላይ በጣም ብዙ ልጆች እኮ አሉ በየትምህርት ቤቱ፣ ግን ስፔሻል ኒድ በሚል ትሪት ተደርገው አይደለም የገቡት። ከኬጂዋን ጀምሮ ስለገቡ ሳይታወቅላቸው ከተማሪዎች ጋር ተቀላቅለው አልፈውታል እነዚያ ልጆች። ያው ኮሮና ሲመጣ እኔ እንደሆንኩት ማለት ነው። ያቺ ጋፕ ናት እኔ ቤትም ይሄንን ሁሉ ነገር ያመጣችብኝ ብዬ ነው የማስበው። እና ከዛ ምንድን ያደረገው ያው ከኦቲዝም ሴንተር ነው የመጣችው ምናምን ሲባል በቃ አላወቅኩኝም ምናምን አለ። በጣም ሶሪ ያላት። ያው ራሷ ማድረግ ያለባት ነገር አድርጋ ነው የምትታረቀው። ከዛ አንዴም ደግሞ እንደዚህ ሰብ አስተማሪ ሲነግረን እሱ እንደዚህ ፊቱን አዙሮ ቁጭ ብሏል። ያው የክፍል ስራ ሰጥቷቸው ከዛ ማርዬ አሳረመችና ወጣች አሉ ከክፍል። ከዛ ተመልሳ ቾክ አንስታ መልሱን ትሰራለች። ከዛ ተማሪዎቹ ያለ ወስሯቸው አለ ሁሉም ግር እያሉ መጡና አሳረሙኛል። ዞር ስላለ መልሱ ተሰርቷል። እና እንዴ መልሱ ማን የሰራው ስላለ ማርያማዊ በቃ ማወቋን እነሱ እንዲያጨበጭቡላት ሳይሆን በቃ ማወቋን እዛ ጋር ሰርተዋለች። እና በእንደዚህ አይነት ሁሉ አልፋለች ማርዬ። አንድ ክፍል ሆና 3ኛ ክፍል ተቀምጣለች፣ 6ኛ ክፍል ተቀምጣ ቁጭ ብላ በስርዓት ትጽፋለች፣ 8ኛ ክፍል ተቀምጣለች። እና በዚህ አጋጣሚ ያው መላ አስተማሪዎቹን እና ዘቢዳር የምትባል ደግሞ ነበረች፣ ሚስ ናት። በጣም መልካም በኢየሱስ ስም እንጃ እኔ ቃል ያጥረኛል። ብቻ በሄደችበት መልካም ሰዎችን ስለሚያጋጥማት ማርዬ ያው እነዛን ጊዜያቶች ታልፋለች። እና እግዚአብሔር ይመስገን ሰውን የሚሰጥ እግዚአብሔር ነው። እና እግዚአብሔር ይክፈላችሁ በእውነት ሁላችሁም በማርዬ ህይወት ላይ፣ በእኔ ህይወት ላይ፣ በሉልዬ ህይወት ላይ ዋጋ የከፈላችሁ ያሰባችሁ፣ የጸለያችሁ፣ ያዘናችሁ ሰዎች ሁሉ ዋጋውን እግዚአብሔር አምላክ ይክፈላችሁ ነው የምለው። በእንደዛ ያው 1ኛ ክፍል አለቀ፣ ወደ 2 አለፈች። እና ሚሷ ስትነግረኝ በስመ አብ ወልድ ምን ነው ባልመጣው ነው ያልኩት አለች። እሷ ሚሷ እንዳጋጣሚ ከሌላ ብራንች ተቀይራ መታ እድገት አግኝታ እሷ ሚሷ በ21 ገባች፣ ማርዬ በ22 ገባች ማለት ነው። እና አስባችሁታል? አዲስ ሚስ ናት። እንደዚህ አይነት ቻሌንጅ ሲገጥማት በጣም በጣም የሚፈትን ጊዜ ነበር ነው ያለችው። በኋላ ላይ ያው ተግባብተን አሁን በጣም ፋሚሊ ናት ዜድዬ በእውነት። እና ያው 1ኛ ክፍል አለቀ፣ እግዚአብሔር ይመስገን። ወደ 2 ስትገባ ያው ሲስተም ውስጥ እስክትገባ ወደ 3 ወር 4 ወር ፈጅቶባታል ራሷ ክፍል ለመቀመጥ። ያ ምንድነው እንዳለ ኢንቫይሮንመንቱን ማየት ይፈልጋሉ ብያቸዋለሁ። አካባቢያቸው ላይ ምን እንዳለ ምን እንደሚያስተምሩ እነማን እንደሆኑ ምናምን በደንብ ካየች በኋላ ግን ወደ ክፍሏ ተመለሰች። ያው ዋጋ ተከፍሎላት እግዚአብሔር ይመስገን አሁን የ3ኛ ክፍል ተማሪ ናት። ጎበዝ ተማሪ ናት፣ እግዚአብሔር ይመስገን። አሁን ምን አለ መሰላችሁ ኢኮ ስቲል አለ። ኢኮ ማለት ያየችውን ፊልም መደጋገም ማለት ነው። ፊልምም ይሁን ቀን የሆነ ሰው የተናገራትንም ይሁን እነዛን ነገሮች ትደጋግማቸዋለች። ይሄ ያው የስክሪኑ አዲክትድ ነው ይሉሃል። አንዳንዴ ያምታታል። የኦቲዝሙ ባህሪ እንደ ኦቲዝም ኢንጀነራል ኦቲዝም እንለዋለን እንጂ ኦቲዝም በባህሪው በጣም የተለያየ ነው። እንግዲህ እንደ ባለሙያ ጥናት ወደ 78 አይነት ኦቲዝም እንዳሉ ነው እየተነገረን ያለው። ግን የትኛው ምን ይሻለዋል የሚለውን እንግዲህ መድኃኒዓለም ይርዳንና የምንችለውን እንሞክራለን።
ኢኮን ስቲል ትደጋግመዋለች፣ ግን ሺዝ ጂኒየስ። ኤክስ የሚገባባት ነገሮች ራሱ ቻሌንጅ የማያደርጓት ጥያቄዎች ናቸው ኤክስ የሚገቡባት። እችለዋለሁ ብላ ስለሆነ የምትገባው በቃ ኤክስ የምታገኝባቸው የስፖርት ጥያቄዎች ስፔሻሊ በጣም ነው የሚያስቁኝ። በአጭር ቀሚስ መሮጥ ይቻላል ከተባለ እውነት ነው የምትለው። ለምን እሷ ትችላለች። አንድ ሰው ትጥቅ ሳይለብስ ለስፖርት አሁን የቀደም ጥያቄውን እያየሁት ነበር እና ማታ የልጆች ዓለም ላይ አለ ታብ ይዛ ልጅቷ ታብሌቷ ላይ ዮጋ ትሰራለች። ከታብሌት ላይ የምታየውን ዮጋ ነው እና ያንን እያየች ስልክ ልውሰድ ስትል ውሰጅ አልኳት። ሰርች አድርጋ አወጣቻት። የሚገርማችሁ ከዛ ኢትስ ማይ ታብሌት ምናምን እያለች ከዛች ልጅ ጋር ዮጋ ሰራች ማለት ነው። በነጋታው ስፖርት ፈተና ነበር እና ስፖርት ለመስራት ምን ያስፈልጋል ዳሽ ያስፈልጋል የሚለው ላይ ታብሌት ብላ ነው የመለሰችው። ለምን እሷ ከታብሌት ላይ አይታ ስለሰራች ማለት ነው። እና አለማቸው ስማሙት እኔ እግዚአብሔር የእውነት እንድንሆን የፈለገው እንደነሱ ነበር ነው የምለው። ግን እግዚአብሔር እኛ መቼስ እግዚአብሔር እንዳቀደልን አይደለም፣ ራሳችን ባሰብነው መንገድ ነው እየተጓዝን ያለ ነው። እና ያው እኔ እንደ አንድ እናት አንድ ስፔሻል ኒድ ያላት እናት እንኳን ግራ ገብቷት የተቀመጠችበት ሌላ ልጅ ከማንም ጋር ተግባብቶ እንደ ማንኛውም ልጅ አይደለም። ምክንያቱም እኔ ልጆቼም እንደ ማንኛውም ልጆች ናቸው። ስለዚህ እንደ ማንኛውም ልጅ ማለት አልችልም። የኔ ልጅ ማንኛውም ልጆች ናቸው። እንደ ማንኛውም ልጅ አድርጌን ያሳደግኳቸው። ስለዚህ ምንድነው በጣም ኮንሽስ ናቸው ያሁን ልጆች። ከማንም ጋር ተመሳስለው እዛም ስቀው እዚህም ስቀው ጠብቁኝ እዚህ ቦታ የተባሉበት ቦታ ላይ ከሚጠብቁ ልጆች ጋር ለማመሳሰል ቢከብድም በራሳቸው ዓለም ቢሆኑም ግን በጣም ጂኒየስ ተማሪዎች ናቸው። ስፔሻሊ ከተሰራባቸው የእነሱ ዓለም ገና ልትፈጠር ያለች ገና እየተንደረደረች ያለች ናት። ብዙ ቦታ ላይ ያው አክሰፕት የማድረግ ነገሮች አሉ። ስቲል ምንድነው የሚያሳስብሽ ብትሉኝ እኔ ዋትስ ኔክስት የሚለው ነገር ሁሌም ያስጨንቃል። አንድ እናት ብዙ የሚያስጨንቁ ነገሮች አሉ። ግን ከነዛ ሁሉ ጸሎታችን ራሱ ይለያያል ነው የምለው። እኛ የሌላ እናት ከምንጸልየው ጸሎት የኛ ጸሎት ይለያያል። ልጆቻችንን ማንም እንደማይችላቸው እናውቃለን። ስለዚህ እኛን ጠብቀን ነው የምለው በእውነት ስፔሻል ኒድ ልጆች ያሉን እናቶች፣ አባቶች፣ ቤተሰቦች አክሴፕት የሚያደርጉ ቤተሰቦችን በእውነት እድሜ ይስጥ እግዚአብሔር፣ አያሳምም በእውነት። ምክንያቱም ማንም ተነስቶ ደፋ ቀና ሊልላችሁ አይችልም። እኔ መጥቆር የበጀኝ ነው የምለው በእውነት። እኔ እንደውም በፊት ቀይ ነበርኩኝ እንዴ የበፊቱ ፎቶዎቼን ሳይ ለካስ ቀይ ነበር። ግን እግዚአብሔር ይመስገን እንኳንም ጠቆርቱኝ ይላለው። ያጠቆር የለካ ሉልዬ ያው ሲቆነጥጠኝ፣ ሲነክሰኝ፣ ሲመዘልገኝ ያሉትን አሻራዎች ብታዩ በቃ በጣም ብዙ ናቸው። ግን እግዚአብሔር ይመስገን እንኳንም ጠቆርኩኝ ይላለው። እና ወደ ሉልዬ ልመልሳችሁ።